ጥበቃዎች አሁን እንደምታዩቸው እነዚህ ሰልጥነው እንትን የሚሏቸው በጥበቃ ኤጀንሲ ላይ የምናስቀጥራቸው ናቸው። በግል አሁን ለምሳሌ በጣም ደስ ይለኛል። የምንሰጣቸው አገልግሎቶች መኖሪያ ቤት ኪራይ ሽያጭ እንደ አገልግሎት። ሰላም ጤና ይስጥልን። እንደምሰነበታችሁ እንደምን አላችሁ? ውድ ሚዲያ ዩቲዩብ ቻናል ተከታዮች እንደምሰነበታችሁ እንደምን አላችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ እስከ ዓለም ዳርቻ ብዝዝት ትርፍርፍ ይበልላችሁ። እንግዲህ ሰላምታዬን ያው አቅርቤላችኋለሁ። ለቻናሌ ግን አዲስ ከሆናችሁ ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጋችሁ ለሌሎች እንዲደርስ ሼር አድርጉት። በጣም ወሳኝ ነገር ነው። አጠር አድርግላችኋለሁ፣ አላስረዝምባችሁም። በጣም ጸዴ የሆኑ ስራዎችን በደንብ ለእናንተ ለማስተዋወቅ ነው በዚህ አሁን የመጣሁት ማለት ነው። የምንሰጣቸው አገልግሎቶች ይኸውላችሁ፣ ልብ ብላችሁ አዳምጡ። ዝም ብላችሁ አታሳልፉ። ቪዲዮ ለማሳለፍ ባትቸኩል በጣም ደስ ይለኛል። የምንሰጣቸው አገልግሎቶች መኖሪያ ቤት ኪራይ ሽያጭ እንደ አገልግሎት ነው የሚባለው። አሁን ይሄ ስራ ብቻ አይደለም። እውነት ለመናገር ይሄ ከስራ ጋር የሚያያዝ አይደለም። ገብቷችኋል አይደለ? ስራ ኖርማል ሰርተህ የምታገኝበት ለራስ የምታገኝበት ጥቅም ነው የሚባለው አይደል? እኛ ደግሞ አሁን ሁለት አይነት ነገር ነው እንትን እያደረግን ያለ ነው። በዚህ ቤት ኪራይ እናከራያለን። በዚህ በጣም የቸገራቸው ሰዎች ስራ እናስገባቸዋለን። ለምሳሌ አሁን በጣም ወንዶች አብዛኛው እኛ ሀገር ላይ ምንድነው ችግሩ? የኛ ሀገር ወንድ አብዛኛው ሰው ያልተማረም ጭምር ነው። ያልተማረም ስላችሁ ማስተማር ሳይሆን አብዛኛው በቃ ስለምናውቀው ሁላችንም ማለት ነው። እና እንደነዚህ አይነት ስራዎች እናስገባቸዋለን ለወንዶች። ያውን እንግዲህ በስራ መስዋዕት ከታያችሁ ምንም ማድረግ አይቻልም። ግን በእኔ ቤት ድጋፍ ነው ይሄ፣ በቃ ድጋፍ። እህቶቻችን አሉ፣ ወንድሞቻችን አሉ። ቪዲዮውን ባትቸኩሉ ባታሳልፉት ደስ ይለኛል። ያው አሁን ይሄ እንዳለ እንደነዚህ ሰዎች ጥበቃዎች ነው የምናስገባቸው አብዛኞቹ። በዚህ መልኩ ማየት ትችላላችሁ ማለት ነው። እና እነዚህ ጥበቃ ለምሳሌ ካምፓኒዎች ካላችሁ፣ የግል ድርጅቶች ካላችሁ እኛን መጣችሁ ፑሽ ማድረግ ትችላላችሁ፣ መደወል ትችላላችሁ። ስልክ ይኸው እዚህ ጋር አስቀምጬላችኋለሁ 0947349441 እና እንትን አድርጉኝ አንዴ እስከ ሶሪ በጣም ይቅርታ፣ በመሃል እየተቆራረጠ በጣም ትንሽ እያስቸገረኝ ለዛ ነው። የራሴ የሆነ እንትን አድርጌ ትንሽ እንትን ነበር አስተካክለ እና እንደምታዩት እነዚህ ልክ በጥበቃ መልኩ ለኤጀንሲዎች እና ደግሞ ለግለሰቦች ደግሞ የምናቀርባቸው ናቸው። እነዚህ በዚህ አስቀምጥላችኋለሁ፣ ታያችኋል ብዬ ተስፋ አደርጋለሁ። እንደዚህ የምታዩዋቸውን አብዛኛው ቤቶች ለእንትን የተቀመጡ ናቸው፣ ለጥበቃ ሰራተኞች የተዘጋጁ እንደዚህ እናዘጋጃለን። እና ሰራተኛ ስትፈልጉ ጥበቃ ማንኛቸውም ሰዎች እንድታዙ እንፈልጋለሁ። ለምን ለሁላችንም ለእኛም ስራ ቢሆንም ማገዣ ነው እንጂ ስራ ብዬ አቆጥረው ነው ለመናገር። እና እንደነዚህ ጽዳቶች እናገናኛለን፣ ቤት ሽያጭ ኪራይ እናገናኛለን። በቃ ማንኛውም ኤጀንሲዎች ማንኛውም የሚሰሩት እኛ ከነሱ የበለጠ በአሪፍ መንገድ እንሰራዋለን ማለት ነው። አብዛኛው ጊዜ ወንድሞቻችሁ እህቶቻችሁ እናንተን ጭምር አጋጥሟችሁ ሊሆን ይችላል። በተለይ በአዲስ አበባ መገናኛ አካባቢ 22 አካባቢ እንደዚህ ደግሞ አሉ ውስጥ ቦታዎች አሉ። እና ጉርድ ሾላ ምናምን ጉርድ ሾላ እንኳን ያን ያህል አይመስለኝም፣ ብቻ ጉርድ ሾላ፣ ከዛ ደግሞ ሾላ አካባቢ ወደ ካሳንቺስ አካባቢ ባምቢስ እዛ አካባቢ ያሉ ሰዎች ደላሎች አሉ። ምንድነው የሚያደርጉት? ኮሚሽን ይቀበሉና ይጠፋሉ። ወይም ደግሞ የተከፈለ ብር አይመለስም ብለው ግግም ይላሉ ማለት ነው። እንደዚህ አይነት ነገሮች አሰራሮች አሉ። እኛ በዚህ አሰራር የምንከተል ሰዎችም አይደለንም እኛ ሲጀምር። ሁለተኛ ደግሞ እኛ ኮሚሽን የምናስከፍለው መጀመሪያ ጨርሰን ነገሮቹን አስተካክለን ሰዎቹ ባለጉዳዮቹን ያው አብዛኞቻችሁ ያው አትመሰክሩም። እውነት ለመናገር መጀመሪያ ስትመጡ ስትደውሉ በጥሩ መንገድ ነው፣ ግን መጨረሻ ላይ አትመሰክሩም። ምን እንዴ እኔ ያጋዣችሁ በጣም ብዙ ሰዎች ያላችሁ ቤት ያጋዟችሁ ያከራዩዋችሁ በጣም ተቸግረ የራሴ ስራ አቁሜ ሁሉ በጣም ብዙ ነገሮችን ታውቃላችሁ አብዛኞቻችሁ። እና ቪዲዮ ኮል ሼር አታርጉ፣ ላይክ ኮን አታርጉ። እኔ እውነት ለመናገር ስለዚህ ይሄ ቪዲዮ ሼር ከተደረገ እኔ ሰራም ዋጋ የለውም። ለምን ሼር ስታረጉልኝ በቃ አስፈላጊ ሰው ላይ ይደርሳል፣ እኔም ቀጥታ እንትን አደርጋለሁ ማለት ነው። ስለዚህ የት ሄዳችሁ እነዛ ያከራያችሁ ሰዎች ያሻሻጥኳችሁ ሰዎች የት ሄዳችሁ ለምን አትመሰክሩም? በኮሜንት እኮ ወንድማችን እንደዚህ ነው በቃ እኔ ችግር ካለብኝ ሙሌ ጋር ችግር አለ እንደዚህ አይነት ይሄን አስተካከል ብትሉ እናንተ ወንድሞች ቤተሰቦች ሁላችሁ አስተካክላለሁ ማለት ነው። እና
መጀመሪያ ላይ ተቸግራችሁ ይሄን አድርግልኝ እባክህ ይሄን አከራይን እባክህ ይሄን አሻሽልኝ እባክህ እንደዛ አድርግልኝ ምናምን ትሉና መጨረሻ የራሳችሁ ጉዳይ ከጨረሳችሁ በኋላ ግን ኮሚሽን እንኳን ራሱ በስንት ሰዓት ማትከፍሉ ሰዎች ያላችሁ እናውቃለን ማለት ነው። እና ዋናው ጉዳይ ሰው ለመውቀስ አይደለም፣ ግን ላይክ አድርጉልን ነው። ተግባባን? እና መኖሪያ ቤት ሽያጭ ኪራይ ሼፎቹ ሼፍ ነው እነዚህ ባለሙያዎች ናቸው እንዴት እንደሚሰሩ በፍጥነት በቃ የሚገራርም ሙያ ያላቸው ሰዎች ለካፌ፣ ለሬስቶራንት፣ ለሆቴል፣ ለመኖሪያ ቤት ለሁሉም ሰራተኛ እናገናኛለን። ይሄ እኛ ምንድነው ዋናው ነገር ደግሞ ምንድነው እያደረግን ያለነው? በአንድ በኩል የመንግስት ስራ ነው እየሰራን ያለነው። ስራ ፈጠራ በጣም ስራ ፈጠራ ማለት ነው። እና ከነገሩ ከሸረኝነት፣ ከምቀኝነት፣ ከወረኝነት፣ ከዘረኝነት ከዚህ ሀሳብ ውስጥ ውጡ። በእውነት ነው የምላችሁ። ስራችሁ ተራራችሁ ስሩ። አሁን የስራ ጊዜ ዝም ብላችሁ ቁጭ ብላችሁ ሰፖርት ከስተውሩ የምትሉ ሰዎች ካላችሁ ጤነኛ አይደላችሁም እናንተ። እውነቴን ነው የምነግራችሁ። ጤነኞች አይደላችሁ። በፖለቲካ ውስጥ ተወዝፋችሁ እያላችሁ የምትሉ ስልካችሁን ከፍታችሁ ዝም ብላችሁ በማይረባ ነገር ስትጥላችሁ የምትሉ ሰዎች ጤነኛ አይደላችሁ። እና ወደ ስራ ይሁን አላማችሁም፣ ፍላጎታችሁም፣ ሂደታችሁም ሁሉም ወደ ስራ ቢሆን መልካም ነው ብላለሁ። እና እንደነዚህ አይነት ነገሮች አቅርቤላችኋለሁ። በዚህም እነዚህ እንደምትመለከቷቸው በጣም አሪፍ ነገሮች መርጣችሁ ሃሎ ማለት ብቻ ነው ከእናንተ የሚጠበቀው። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር አድርጉት። ለሁሉም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። መኪና ሽያጭ ኪራይ እንሰራለን። አሰርና ሰራተኛ ለገስት ሃውስ ሽያጭና ኪራይ እንደዚህ ደግሞ ለሆቴሎች በማናጀር ለካሸሪ በጥበቃ ዙሪያ በጽዳት ዙሪያ በመኖሪያ ቤት ዙሪያ በሼፍ በምግብ ቁርስ ቤት ሰራተኛ ሁለገብ ሰራተኛ ለወፍጮ ቤት ሰራተኛ ለጥበቃዎች ለኤጀንሲዎች እንኳን ሳይቀር ራሱ ለኤጀንሲዎችም ጭምር እናቀርብላችኋለን ማለት ነው። እንደ አንድ ሌቦች ኤጀንሲ የተሰበሰበበት ሀገር ላይ ሌባው ሆዳም የተሰበሰበበት ሀገር ነው ማለት ለመናገር ለነሱ ሰራተኛ እናቀርብላችኋለን ማለት ነው። እና ሌሎች ጋር ከመሄዳችሁ እኛ ጋር መጣችሁ አማክሩን፣ ደውላችሁ እንደ ወንድማችሁ አማክሩን። እኔ በጣም ብዙ ብቃት አለኝ፣ ሙያውም አለ። በሰራተኛ ብትፈልጉ ብቃት አለኝ። ወደ 6 ዓመት ሰርቼበታለሁ። ኪራይ ብትፈልጉ ምን አይነት ቤት መካሄድ አለበት እንደያቅማችሁ ሙሉ ግቢ ተከራይታችሁ ሙሉ ግቢ በ50 ሺህ በ40 ሺህ ተከራይታችሁ እስከ 80 ሺህ እስከ 100 ሺህ ምናምን በነፃ እየኖራችሁ ታተርፉበት ዘዴ ሲስተም አለ። እንደዚህ ደግሞ ሙሉን ጥበቃ የአካባቢ ጥበቃ ደግሞ ተኮንትራት ይዛችሁ እናንተ የምታተርፉበት ዘዴ አለ ማለት ነው። እሱን እንዴት አድርገህ ሲስተም አሳያችኋለሁ ማለት ነው። ሁለተኛ ደግሞ ኮሚሽን ስራ መስራት ትችላላችሁ። እዛው ባላችሁበት የትም ሳትሄዱ ጎረቤታውን ቤት ሲሸጭ ሲከራይ ምናምን ስትሰሙ ሃሎ ሙሌ እንደዚህ አይነት ቤት የሚከራይ አከራይ እና ኮሚሽን አስብልኝ፣ አብሽር ሄሎ እንደዚህ አይነት መኪና የሚሸጥ አለ በቴሌግራም ልኬልሃለሁ አሻሽተህ ለኔ ኮሚሽን ላክልኝ። እኔ አልምልም፣ ውሸታም ሰው ነው መሀል ላይ የሚያበዛ። በጣም ታማኝ ሰው ነኝ። በቃ እናንተ ያረጋችሁልኝ የሰራችሁልኝ ነገር ቀጥታ ወደ እናንተ አስረክባችኋለሁ ማለት ነው። አብዛኞቻችሁ ደግሞ አሁን ውጪ የምትኖሩ ሰዎች ደግሞ ቤት መግዛት ብትፈልጉ ቀጥታ እንደ ወንድማችሁ ላኩት። እኔ የትራንስፖርት ምናምን ራቅ ያለ ከሆነ ራሳችሁ ሸፍናችሁ ሊሄድላችሁ ይችላል። ከዛ ውጪ ቅርብ ቦታ ምናምን ከሆነ ግን ራሳችሁ ሸፍኜ ሄጄ ላስደስታችሁ ይችላል። መጀመሪያ ምክንያት ምንድነው? የሰው ልጅ ምንድነው መጀመሪያ ስታስደስተው ነው ዋናው ነገር፣ ሰው መደሰት አለበት ማለት ነው። ስለዚህ ቀጣይ ላይ የሚገናኝ ቀጣይ ቻናል ላይ ሰብስክራይብ ሼር አድርጉልኝ። በጣም ወጣችን እንትን እያለብኝ ስለሆነ አሪፍ ነው በቃ ማለት አሁን ዋርኒንግ ሲሰጥ አሁን ምንድነው ሰው የሚታማው ሰው ሲሆን ነው። ገባችሁ? ቻናል ደግሞ ዋርኒንግ የሚላግበት ትክክለኛ ቻናል ሲሆን ነው ማለት ነው። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። እስከ መጨረሻው ስለሆነ አመሰግናችኋለሁ።